እጃችሁ ላይ ስማርት ስልክ ካላችሁ ብቻ ያለምንም በጀት ኢትዮጵያ ውስጥ ሆናችሁ ሎካል ድሮፕ ሺፒንግ በመስራት ሰክሰስፉል መሆን እንደምትችሉ ታውቃላችሁ። ለእኔ እንዴት እንደሰራልኝ ስቴፕ ባይ ስቴፕ ላሳያችሁ። ሰላም፣ ናሆም እባላለሁ። ላለፉት 3 ዓመታት ከአሊኤክስፕረስ ወደ አማዞን እቃ ኦርደር ማድረግ ሳይኖርብኝ ሾፒፋይ አካውንት ሳልከፍት እንዲሁም ማንኛውም አይነት የኢንተርናሽናል ግብይት ላይ ሳልሳተፍ ኢትዮጵያ ውስጥ ያሉ እቃዎች በማሻሻል ብቻ ሰክሰስፉል የሆነ ሎካል ድሮፕ ሺፒንግ እየሰራሁ እገኛለሁ። ሶ በዛሬው ቪዲዮ እንዴት ሎካል ድሮፕ ሺፒንግ እንደጀመርኩ ምን እንደሰራልኝና እንዳልሰራልኝ ከዛ በተጨማሪም ወደዚህ ስራ መግባት ለምፈልጉ ምን ማድረግ እንዳለባችሁና ምን ማወቅ እንዳለባችሁ ሼር አደርጋችኋለሁ። ወደ ቪዲዮ። አብዛኞቻችን ድሮፕ ሺፒንግ ስለሚባለው ኮንሴፕት በደንብ ሰምተናል። ከረንትሊ ኢትዮጵያ ውስጥ በጣም ትሬንድ እየሆኑ ካሉ የቢዝነስ ሞዴሎች ውስጥ አንዱ ነው። ይህንንም እንዲሆን ያደረጉት 2 በጣም ወሳኝ ፖይንቶች አሉ። ከነዛ ውስጥ የመጀመሪያው ይህንን ስራ ለመጀመር ምንም አይነት ኢኒሻል በጀት አያስፈልጋችሁም። በዜሮ በጀት ስማርት ስልክ ካላችሁና ኢንተርኔት አክሰስ ማድረግ የምትችሉ ከሆነ መጀመር ትችላላችሁ። ሁለተኛው ይህንን ስራ በጣም ተወዳጅ ያደረገው ነገር ደግሞ እዚህ ስራ ላይ በምገቡበት ሰዓት በጣም ለስ ኮምፒቲሽን ያለበት የቢዝነስ ሞዴል ነው። ያ ማለት ኢትዮጵያ ውስጥ በጣም ብዙ ድሮፕ ሺፐሮች ቢኖሩም ስራውን በኳሊቲ አይደለም እየሰሩት ያሉት። እናንተ የተሻለ አይነት የማርኬቲንግ ስትራቴጂ ይዛችሁ ወደዚህ ስራ ከገባችሁ በጊዜ ሂደት አዋጭ የሆነ የቢዝነስ ሞዴል ነው። ከምታስቡት በላይም ገንዘብ ማግኘት ወይም ደግሞ ማትረፍ የምትችሉበት የቢዝነስ ሞዴል ነው። ድሮፕ ሺፒንግ ምንድን ነው? ይህ ነው ትልቁ ፖይንት። ብዙዎቻችን በአግባቡ አንረዳውም። ድሮፕ ሺፒንግ ማለት ቀለል ባለ መንገድ እናንተ እጃችሁ ላይ ምንም አይነት እቃ መያዝ ሳይጠበቅባችሁ የሌሎች ሰዎችን እቃዎች በማሻሻል ብቻ ገንዘብ የምታተርፉበት የቢዝነስ ሞዴል ነው። ቀለል ባለ መንገድ ወይም ደግሞ በኤግዛምፕል ላስረዳችሁ። የተለያዩ እቃዎችን እዚህ ኢትዮጵያ ውስጥ ነው የሚያመርት ሰው ሊኖር ይችላል፣ ወይም ደግሞ ከዱባይ እና ከቻይና እቃዎችን ኢምፖርት የሚያደርግ ሰው አለን በል። የእናንተ ስራ የሚሆነው ምንድነው? እነዚህን ሰፕላየሮች ኮንታክት ታደርጉና የእናንተን እቃ ኦንላይን ላይ ላሻሽጥ ብላችሁ ታወሯቸዋላችሁ። ኦነስትሊ አብዛኞቹ ሰዎች በጣም ነው ደስ የሚላቸው። አክሰስ ታገኛላችሁ ለፕሮዳክቶቻቸው ማለት ነው። እነሱ ስቶክ ይይዛሉ። እናንተ የእነሱን ፕሮዳክቶች ፒክቸሮች፣ ዲስክሪፕሽኖች እያዘጋጃችሁ ሶሻል ሚዲያ ሊሆን ይችላል ወይም ደግሞ ኢኮመርስ ፕላትፎርሞች ላይ መለጠፍ ይሆናል ኔክስት ስራችሁ። ከስተመር እነዛን ፕሮዳክቶች ካየ በኋላ እናንተን ኮንታክት ያደርጋችኋል ማለት ነው። የእናንተ ስራ የሚሆነው ምንድነው? ከስተመሩን የሚፈልገውን ኢንፎርሜሽን ትሰጣላችሁ። ኔክስት ላይ ደግሞ ኦርደር ካደረጋችሁ በኋላ ከስተመሩ ኢንፎርሜሽኑን ይዛችሁ ለሰፕላየሩ ትሰጣላችሁ። ሰፕላየሩ ከስቶኩ እቃውን ያነሳና ሂዶ ደሊቨር ያደርጋል። ስራው ይከናወናል ማለት ነው። የእናንተ ፕሮፊት የሚሆነው ምንድነው? ሰፕላየሩ ለእናንተ የሰጣችሁ ገንዘብ አለ፣ በዚህ ዋጋ ነው የምትሸጡት ብሎ ማለት ነው። እዛ ላይ የሆነ ያክል ማርጂን ትጨምሩበትና ፖስት ታደርጋላችሁ። ያቺ ፓርት ፕሮፊታችሁ ትሆናለች ማለት ነው። እና ኦነስትሊ በጣም በደንብ አድርጋችሁ ሜክ ማድረግ የምትችሉበት የቢዝነስ ሞዴል ነው። ይህንንም ለማስረዳት ሲምፕሊ ደላላን ወደ አእምሯችሁ አምጡ። አንድ ድሮፕ ሺፐር ቀለል ባለ አንግል ከወሰድ ነው የኦንላይን ደላላ የሚለውን ነገር ነው አፕላይ የሚያደርገው። አንድ ደላላ እጁ ላይ ምንም አይነት ንብረት የለውም፣ ምንም አይነት ቤት እጁ ላይ የለም፣ ግን የተለያዩ ኢንፎርሜሽኖችን ጋዘር ያደርጋል። ኮንሱመሮች ወይም ደግሞ ያንን ሰርቪስ የሚፈልጉ ሰዎች ሲመጡ ለነዛ ያለውን ነገር ያሳያቸዋል። ያ ወይም ደግሞ አክሽኑ ከተከናወነ በኋላ የቤቱ ሽያጭ ከተከናወነ በኋላ ካከራየ በኋላ ኮሚሽኑን ይይዛል። በእንደዚህ አይነት መንገድ ነው አንድ ደላላ ፕሮፊት ሜክ የሚያደርገው። እና ድሮፕ ሺፐር የሚለውን ኮንሴፕት ወደኛ ሀገር በምናመጣበት ሰዓትም ሲምፕሊ የኦንላይን ደላላ የሚለውን ነገር አእምሯችሁ ላይ አምታችሁ ኮንሴፕቱን በእንደዛ አይነት ሌቨል አንደርስታንድ ማድረግ ትችላላችሁ ማለት ነው። እነዚህን ነገሮች ካልኳችሁ በኋላ እንዴት እኔ ድሮፕ ሺፒንግ ጀመርኩ? እኔ ድሮፕ ሺፒንግ የጀመርኩት ከ3 ዓመት በፊት አካባቢ ነበር። የዩኒቨርሲቲ ተማሪ በነበርኩበት ሰዓት ነበር። በወቅቱ አንድ ጓደኛዬ ህይወቴ ላይ በጣም ትልቅ ኢንፍሉዌንስ የፈጠረ አሁን ላለሁበት ደረጃ እንድደርስ ትልቁን ድርሻ የተወጣው ጓደኛዬ ይመጣና የሆነ የኦንላይን ስራ እየሰራው ነው እና በጣም ቀላል ነው። የተለያዩ ፕሮዳክቶችን የኢኮመርስ ፕላትፎርሞች ላይ ሊስት እያደረግ ከዛ በሚሸጥ ሰዓት ኮሚሽን ማግኘት ነው ብሎ ይነግረኛል ማለት ነው። እኔም ኔክስት ላይ ያደረግኩት ነገር ምንድነው? አሰራሩን አሳየኝ። ቀለል ባለ መንገድ እንዳልኳችሁ የተለያዩ የኢኮመርስ ፕላትፎርሞች ላይ መለጠፍ ነው፣ ኮሚሽን ማግኘት ነው አለኝ። አንዳንድ ሪሰርቾችን ሰራው፣ ቪዲዮዎችንም አየው እንዴት ማርኬት ፕሌስ ላይ ፖስት ማድረግ እንዳለብኝ ምናምን። እሱም ጋይድ አረገኝ። በሚገርም ሁኔታ ያንን ስራ በጀመርኩ ፖስት ባረግኩ በመጀመሪያው ስልኬ ነበር የመጀመሪያ ሴል ያከናወንኩት ማለት ነው። ከዛ በኋላ አክቹአሊ በጣም ብዙ ሀስሎች ባይባሉም ቻሌንጅ ያደረጉኝ ነገሮች ነበሩ። በእንደዛ አይነት መንገድ ነበር ወደ ድሮፕ ሺፒንግ የገባሁት። ምንም አይነት የማውቀው ነገር አልነበረም፣ ምንም አይነት ስኪል አልነበረኝም። ሲምፕሊ ጓደኛዬ የነበረውን ነገር ሼር አደረገኝ፣ ገባሁበት። በጊዜ ሂደት ነው
ኢቭን ድሮፕ ሺፒንግ እየሰራው እንደሆነ አንደርስታንድ ያደረኩት ማለት ነው። እናንተም ወደዚህ ስራ ለመግባት ምንም አይነት የሚያስፈልጋችሁ ፕሪሪኩዌስት የለም። እንዳልኳችሁ ስማርት ስልክ ካላችሁ ብቻ እና ታይም የሚኖራችሁ ከሆነ ወደዚህ ስራ ገብታችሁ ኢፌክቲቭ መሆን ትችላላችሁ ማለት ነው። ኔክስት ፓርታችን የሚሆነው ኢትዮጵያ ውስጥ ወይም ደግሞ ሎካል ድሮፕ ሺፒንግ ለመስራት ለምፈልጉ የሚያስፈልጓችሁ ወይም ደግሞ መከተል ያሉባችሁ ፕሮሰሶችን ሼር ላደርጋችሁ። ከነዚህ ውስጥ የመጀመሪያውና ወሳኙ ነገር የሚሆነው ምንድነው ጉድ ወይም ደግሞ አሪፍ የሚባል ፕሮዳክት ማፈላለግ አለባችሁ። ይህንን ለማድረግ እኔ ሪከመንድ ማድረጋችሁ ኦንላይን ጊዜ የማይኖራችሁ ከሆነ የተለያዩ ኦንላይን ስቶሮች አሉ። ቴሌግራም ላይም ገብታችሁ ወይም ደግሞ ፌስቡክ ላይም ገብታችሁ የተለያዩ ማስታወቂያዎችን እያያችሁ ሰፕላየሮች ወይም ደግሞ እቃ የሚሸጡን ሰዎች ኮንታክት እያደረጋችሁ እቃችሁን ልሸጥ እያላችሁ ቼክ ማድረግ ትችላላችሁ። ግን አሪፍ ፕሮዳክት ማፈላለግ አለባችሁ። ከዛ በተጨማሪ እዚህ ጊዜ ኑሯችሁ አዲስ አበባ ወይም ደግሞ ክፍለ ሀገር የምትኖሩ ከሆነ ለአዲስ አበባ ነዋሪዎች እኔ ሪከመንድ የማደርገው መርካቶ ኢዝ ሂውጅ ማርኬት። እዛ ገብታችሁ የተለያዩ አሪፍ ፕሮዳክቶችን ማግኘት ትችላላችሁ። ኦነስትሊ ነገር ካላችሁኝ እኔ ወደዚህ ስራ በምገባበት ሰዓት የሴልስ ስራ ምናምን ነገር መስሎኝ ነበር፣ ግን እንደዛ አይደለም። ሲምፕሊ ኢንፎርሜሽን ነው እዚህ ቢዝነስ ላይ የምትሸጡት። ቀለል ባለ መንገድ ኢንፎርሜሽን ስላችሁ ሰው የማያውቀውን ነገር የሚፈልገው ነገር ግን አለ። እናንተ ያንን ነገር ነው የምታቀርቡለት። መርካቶ ላይ በጣም ብዙ የሚሸጡ እቃዎች አሉ፣ የት እንደሚገኙ ግን የማያውቁ ሰዎች አሉ። ያንን ፕሮሰስ ነው የምትቀንሱት እና መርካቶ በጣም ትልቅ ማርኬት ነው። እዛ ሄዳችሁ ማግኘት ትችላላችሁ። ከዛ በተጨማሪ ክፍለ ሀገር ካላችሁ ትልቅ ሞሎች አሉ። እዛ ገብታችሁ ፕሮዳክቶችን እያፈላለጋችሁ ወደ ስራው መግባት ትችላላችሁ ማለት ነው። የመጀመሪያው ስቴፕ የሚሆነው አሪፍ ፕሮዳክት ማግኘት አለባችሁ። አሪፍ ፕሮዳክት አገኛችሁ ማለት ሰፕላየሩንም በዛው ታገኙታላችሁ። ከሰፕላየሩ ጋር አግሪመንት ያስፈልጋችኋል፣ ያው የንግግር አግሪመንት ማለት ነው። እኔ ኦንላይን ላይ የምሰራ ሰው ነኝ። እቃ እንዳሻሸጥ ፈልጌ ነበር፣ እንዴት ነው ይቻላል ወይ? ዴፊኒትሊ ከ90% በላይ አብዛኞቹ ሰፕላየሮች የስ ነው የሚሏችሁ። ቢካውስ እቃቸው እንዲሸጥ ይፈልጋሉ፣ የማይፈልግ ሰው የለም። እና ሰፕላየር ማፈላለግ፣ ፕሮዳክት ማፈላለግ የመጀመሪያ ታስካችሁ ይሆናል ማለት ነው። ሁለተኛው ፓርት የሚሆነው እነዚህም ፕሮዳክቶች ያገኛችኋቸውን ፕሮዳክቶች ለመሸጥ የሚያስፈልጓቸው የተለያዩ ፕላትፎርሞች አሉ። የነዛን ፕላትፎርሞች አካውንት ሴት ማድረግ ነው። እኔ እንደነገርኳችሁ መጀመሪያ ላይ ፌስቡክ ማርኬትፕሌስ ላይ ነበር ስሰራ የነበረው። ከዛ ወደ ጂጂ፣ እንጎቻ፣ አፍሮታይ እያልኩ ወደ ተለያዩ የኢኮመርስ ፕላትፎርሞች ስኬል እየጨመርኩ ሄድኩ ማለት ነው። ምንድነው እንደ ጀማሪ ሪከመንድ ማድረጋችሁ በደንብ በአግባቡ የሚሰራ የፌስቡክ ማርኬትፕሌስ አክሰስ ማግኘት የምትችሉበት የፌስቡክ አካውንት ያስፈልጋችኋል። ዩዥዋሊ ሚኒማም ከ3 ወር በላይ የሰራ ከተቻለ ደግሞ ከ6 ወር በላይ የሰራ የፌስቡክ አካውንት ታዘጋጃላችሁ። ማርኬትፕሌስ የመጀመሪያ ስታርታፓችሁ ከሆነ መጀመሪያችሁ ከሆነ ማለት ነው። ከዛ ጂጂ፣ እንጎቻ የሚባሉ ፕላትፎርሞች አሉ። እዛ ላይ ደግሞ አካውንት ክሬት ታደርጋላችሁ። እነሱን በአግባቡ ሴት ማድረግ ይኖርባችኋል ማለት ነው። ሶስተኛው እዚህ ቢዝነስ ላይ በጣም ወሳኙ የሆነ ነገር ስኬሊንግ ነው። ስኬሊንግ ስላችሁ እነዚህን የመጀመሪያዎቹን 2 ፕሮሰሶች ከሰራችሁ በኋላ እንዳልኳችሁ ሴትል ማድረግ አለባችሁ። እንዴት መሸጥ እንዳለባችሁ፣ እንዴት ማርኬት ማድረግ እንዳለባችሁ ትምህርት ነው፣ ፕሮሰስ ነው። እንዳልኳችሁ ጊዜ ይፈልጋል። ግን ይህንን ካደረጋችሁ በኋላ እኔ በጣም ሪከመንድ ማድረጋችሁ ነገር ስኬሊንግ ላይ በአግባቡ መጨነቅ ማሰብ አለባችሁ። ቢካውስ በጣም ብዙ ድሮፕሺፕ የሚያደርጉ ሰዎችን አውቃለሁ። እስቲል እኔ 3 ዓመት ከመጀመሪያ በፊት ድሮፕሺፕ ሲያደርጉ የነበሩ ሰዎች አሉ። በሚገርም ሁኔታ እስቲል ተመሳሳይ ስቴጅ ላይ ነው ያሉት። ኮምፎርታብል ሆናችሁ ያላችሁበት ቦታ ላይ እንዳትቀሩ ስኬል ማድረግ ይኖርባችኋል። እኔ ለስኬሊንግ አፕላይ ያደረኳቸው ብዙ ፕሮሰሶች አሉ። ከነዛ ውስጥ መጀመሪያ እንዳልኳችሁ ማርኬት ፕሌስ ላይ ነበር የምሰራው። ከማርኬት ፕሌስ ወደ እነዚህ የኢኮመርስ ፕላትፎርሞች እንደነ ጂጂ፣ እንጎቻ አይነት ስኬል አረግኩ። ምንም ቀድም የምከፍለው ነገር የለም፣ ኦርጋኒክ ነው እዛ ላይ ያለው ኦፕሽን እና ወደዛ ስኬል አረግኩኝ። ቀጥታ ያደረኩት ነገር ግን ምንድነው እያንዳንዱን ሴል በማከናወንበት ሰዓት ሪኢንቨስት ማድረግ ጀመርኩ። ሪኢንቨስት ማለት አንድ ፕሮዳክት ሴል ካረኩ በኋላ 500 ብርም ሊሆን ይችላል፣ 1000 ብርም 10000 ብርም ፕሮፊት ጌን ካረኩ ወደ አድ መግባት ጀመርኩ። ፔድ አድቨርታይዚንግ ላይ ገባሁ። ያንን ያደረኩት ምንድነው ፌስቡክ እና ኢንስታግራም ላይ የሚሸጣቸውን ፕሮዳክቶች አድቨርታይዝ ማድረግ ጀመርኩ። ለፌስቡክ 1000 ብር ሰጠዋለሁ። በኦርጋኒክ ወይም ደግሞ በነ ማርኬት ፕሌስ 3 ፕሮዳክት የሚሸጥ ከሆነ በአድቨርታይዚንጉ 10 ፕሮዳክት ልሸጥ እችላለሁ። በጊዜ ሂደት ስኬል እያደረኩ መጣሁ ማለት ነው። የምታገኙትን እያንዳንዱን ገንዘብ ሪኢንቨስት ማድረግ አለባችሁ፣ የመጀመሪያው ነገር። ከዛ በተጨማሪ ደግሞ ሁለተኛው ፖይንት የሚሆነው እዚህ ጋር በተሻላችሁ አቅም እኔ ሪከመንድ ማድረጋችሁ በጊዜ ሂደት ነው። አሁን ከድሮፕ ሺፒንግ ወደ ሪሴሊንጉ ፕላስ ደግሞ ወደ ኢኮመርስ ቢዝነስም እየገባው ነው። እኔ ሪከመንድ ማድረጋችሁ እዚህ ጋር ምንድነው ፕሮዳክቶችን ራሳችሁ መያዝ ስቶክ ማድረግ መጀመር አለባችሁ። እንዳልኳችሁ ፕሮፊት ጌን እያደረጋችሁ የምትሄዱ ከሆነ እዚህ ላይ የቢዝነስ ማይንድሴት ሊኖራችሁ ይገባል።
ለምሳሌ 10,000 ብር ፕሮፊት ሜክ የምታደርጉ ከሆነ ሳምንት ውስጥ ወይም ደግሞ በወር ውስጥ 10,000 ብር ፕሮፊት ሜክ ካደረጋችሁ ኢንስቴድ ኦፍ ያንን ነገር አላስፈላጊ ነገር ላይ ኢንቨስት ከምታደርጉት አንደኛ ፔድ አድቨርታይዚንግ ላይ ኢንቨስት ማድረግ ክሪቲካል የሆነው ነገር ነው። ሁለተኛው ነገር ደግሞ ስቶክ መያዝ ጀምሩ። እነዛ እቃ የሚያቀርቡላችሁ ሰዎች ለእናንተ ሰፕላይ አድርገው ወይም ደግሞ በድሮፕ ሺፒንግ ኮንሴፕት ከሚሸጡላችሁ ስራ ከሚያሰሯችሁ ይልቅ በብዛት ብትወስዱላችሁ ለእነሱ ይሻላቸዋል። ለምሳሌ አንድ ፕሮዳክት 1,000 ብር ከሆነ ለድሮፕሺፕ በሚያደርጉላችሁ ሰዓት እቃውን በሚያደርሱላችሁ ሰዓት ለእናንተ የሚያቀርቡላችሁ በብዛት ስቶክ ሊያዝ 5 እቃ ሊያዝ እና ራሴ ልሽጥ ብትሏቸው ፕሮባብሊ 700 ብር 500 ብር ሊያደርጉላችሁ ይችላሉ። ምንድነው ስቶክ መያዝ ጀምሩ። ወደ ሪሴሊንግ ፕሮሰስም ራሳችሁን አፕግሬድ አድርጉ። ከረንትሊ እኛ አሁን የራሳችን ሾፕ አለን፣ ስቶር አለን። የተለያዩ ፕሮዳክቶችን ከዱባይም ከቻይናም እቃ የሚያቀርቡልን ሰዎች አሉ። እነሱም ፕሮዳክቶች ስቶክ እያደረግን በተመሳሳይ አይነት ቢዝነስ ሞዴል አፕላይ አድርገን እየሰራን እንገኛለን። በጊዜ ሂደት በተቻለ አቅም ስኬሊንግ ላይ በአግባቡ ማሰብ ይኖርባቸዋል። ይህ ለእድገታችሁ ክሪቲካል የሆነው ፖይንት ነው። ብዙ ነገሮችን አነሳን፣ ብዙ ነገሮችን ዲስከስ አደረግን። ስራውን ከጀመራችሁ በኋላ ወደ እንደዚህ አይነት ፕሮሲጀር ከሄዳችሁ በኋላ ደግሞ ኤክስፔክት ማድረግ ያለባችሁ ቻሌንጆች ስፔሻሊ እንዳልኳችሁ እኔ ምንም የማውቀው ነገር አልነበረም። ሲምፕሊ ወደ ስራው ዝም ብዬ ነው የገባሁት። በጊዜ ሂደት ነው እየተሰራው የመጣሁት እና ወደዚህ ቢዝነስ በምትገቡበት ሰዓት ሊገጥሟችሁ የሚችሉ ቻሌንጆችን ሼር ላድርጋችሁ። ከነዛ ውስጥ የመጀመሪያው ቻሌንጅ የሚሆነው ምንድነው? ዲስካሬጅ ትሆናላችሁ። ድሮፕ ሺፐሮች እኔ በጣም ብዙ ማውቃቸው ድሮፕ ሺፐሮች እኔም ኮንሰልት ያደረኳቸው ልጆች አሉና በጣም በቃ ፔሸንስ የላቸው ቶሎ ነገሮች የሆነ ሀፐን የሚያደርጉ ይመስላቸዋል። እና የኔ ኤክስፒሪየንስ እንደነገርኳችሁ በመጀመሪያ ፖስት በመጀመሪያ ስልክ ነበር የመጀመሪያ ሽያጭን ያከናወንኩት ማለት ነው። ሁለተኛ ሽያጭ ለማከናወን ግን ኦልሞስት ከሳምንት በላይ ያስፈልጎኛል። ወደ 10 ቀን አካባቢ ነው እንዲያውም የፈጀብኝ። ትዕግስት ያስፈልጋል። ስልክ አልተደወለም ብላችሁ ከዛ በተጨማሪ ደግሞ ፖስተው ነገር በስርዓቱ እየታየ አይደለም ብላችሁ ስልክ ተደውሎ ኢቭን ሴል እያረኩ አይደለም ብላችሁ ዲስከሬጅ መሆን የለባችሁም። ትዕግስት የዚህ ስራ ቁልፉ ወሳኙ ሚና የሚጫወተው ነገር ነው። ሁለተኛው ሊገጥማችሁ የሚችለው ቻሌንጅ በሰፊው ኤክስፔክት ማድረግ ያለባችሁ ነገር ደግሞ ከስተመሮች ሳምታይምስ ኦርደር ካንስል ሊያደርጉ ይችላሉ። ያ ማለት ብዙ ፕሮዳክቶችን እየሸጣችሁ በሄዳችሁ ቁጥር አንዳንድ ከስተመሮች የሆነ ኦርደር ካደረጓችሁ በኋላ ስልክ ላይ ያነሱላችሁ ይችላሉ። ከዛ በተጨማሪ ደግሞ እቃው ከደረሳቸው በኋላ እኔ እቃው አልተስማማኝም ብሎ ካንስል ሊያደርጉባችሁ ይችላሉ። ይሄ ነገርም ዲስከሬጅ ሊያደርጋችሁ ይችላል። የሆነ ኢሞሽናሊ ትንሽ ሊደብራችሁ ይችላል። ይህ ነገርም ሀፐን ያደርጋል። ዩዥዋሊ የሆነ በየጊዜ ፍሪኩዌንትሊ ሀፐን የሚያደርግ ነገር አይደለም፣ ግን ከስንት ጊዜ አንዴ ሀፐን ሊያደርግ የሚችል ነገር ነውና ኤክስፔክት ማድረግ አለባችሁ። ለዚህ እንደ ሶሉሽን እኔ ሪከመንድ ማድረጋችሁ ወሳኙ ነገር ምንድነው? ከሰፕላየሮች ጋር የሚኖራችሁ አግሪመንት በጣም ይወስነዋል። የጌሙ ትልቁ ነገር እሱ ነው። ከሰፕላየሮች ጋር እንዲህ አይነት ነገር ቢፈጠር እንዴት ነው የምናደርገው የሚለውን ነገር ታወሩታላችሁ። ከዛ በተጨማሪ ደግሞ አንዳንድ ኤክስፐንሶች ወይም ደግሞ ወጪዎች ሊኖሩባችሁ ይችላሉ። ቢኮዝ ሞተረኛ ከሄደ በኋላ ምናልባት ለሞተረኛ መክፈል ሊኖርባችሁ ይችላል። ከዛ በተጨማሪ እግረኛም ከሄደ እንደዛው ለእግረኛው የትራንስፖርቴሽኑ ምናምን ከበር ማድረግ ሊኖርባችሁ ይችላል። ኢቭን ስራው እንኳን ባይሰራ ማለት ነው። አስቡት ሸጣለሁ ብላችሁ ሌላ ኤክስፐንስ ይመጣባችሁና እኔ ለዚህ እንደ ሶሉሽን ሪከመንድ ማድረጋችሁ እንዳልኳችሁ ከሰፕላየሮች ጋር ስሙዝሊ ይህንን ነገር ለመፍታት ሞክሩ። ኢዚ ነው፣ ምንም ኮምፕሊኬትድ ነገር አይደለም። 200-300 ብር 400 ብር ኮስት ቢያደርጋችሁ ነው። ከዛ በተጨማሪ ሁለተኛ ማድረግ ያለባችሁ ነገር ደግሞ ለገዢዎቹ አስፈላጊውን ኢንፎርሜሽን በአግባቡ ማቅረብ አለባችሁ። ሶስተኛው ነገር ደግሞ ይህ ነገር ፍሪኩዌንትሊ ሀፐን የሚያደርግባችሁ ከሆነ ሪስክ ውሰዱ። ማለት ቢካዝ ሪስክ ካልተወሰደ ማንም ሰው እዚህ ስራ ላይ የሆነ ሴትል አድርጎ መቆየት አይችልም እና ሪስኩን ወስዳችሁ ተቀብላችሁ ነው እየሰራችሁ ያላችሁት እና ኦልሬዲ ያለውን ነገር አንደርስታንድ አድርጋችሁ እንዲህ ነገር ሀፐን ሊያደርግ እንደሚችል ጠብቃችሁ ነው ወደ ስራው መግባት ያለባችሁ። ሌላውና ሶስተኛው ፕሮባብሊ አንዳንድ ጊዜ ኢሞሽናሊ በጣም ሌላ እንትን ውስጥ ሊከታችሁ የሚችለው ነገር ምንድን ነው? ፕሮዳክቶችን በአግባቡ በቃ በደንብ እየሸጣችሁ ምናምን ነገር ሰፕላየሩ እቃ ጨረሱ አውት ኦፍ ስቶክ ምናምን ሊላችሁ ይችላል። እንዲህ አይነት ነገር በጣም ሀፐን ያደርጋል። ይህ አይነት ነገር ያው ዲስከሬጅ ሊያደርጋችሁ አይገባም። ኤክስፔክት ማድረግ አለባችሁ። ለእንደዚህ አይነት ነገር ደግሞ እንደ ሶሉሽን ሪከመንድ ማድረጋችሁ ነገር ምንድን ነው? አንድ እቃ ላይ ስፔሻሊ ደግሞ ዊኒንግ ፕሮዳክት ካገኛችሁ፣ በጣም የሚሸጥ ፕሮዳክት ካገኛችሁ የሆነ ማድረግ ያለባችሁ ወሳኙ ነገር ምንድን ነው? 2፣ 3፣ 4 ሰፕላየሮችን በዛ ፕሮዳክት ዙሪያ አናግሩ። አንዱ ሰፕላየር ጋር ቢያልቅ ሌላው ሰፕላየር ጋር ኮንታክት እያደረጋችሁ ስራችሁ እንዲሰራ አመቻቹ ማለት ነው። አራተኛው የመጨረሻው ቻሌንጅ እንደ ጀማሪ ድሮፕ ሺፐር በጣም ቻሌንጅ ሊያደርጋችሁ የሚችለው ነገር ምንድን ነው? እቃ ከሸጣችሁ በኋላ ስራውን ከሰራችሁ በኋላ ሳምታይምስ ሰፕላየሮቹ ኮሚሽናችሁን የሆነ ቶሎ ያለማስገባት አይነት ነገር ሄዚቴት ያደርጋሉ። ገንዘቡን ለመክፈል ምናምን አይነት ነገር ማለት ነው። መክፈል እኔ እስካሁን ያስቀረብኝ ኦነስትሊ ምንም አይነት ሰፕላየር የለም። ግን
አንዳንድ ጊዜ እንዲህ አይነት ነገር ሀፐን ያደርጋሉ። ሰፕላየሮች ሄዚቴት ያደርጋሉ፣ ገንዘብ ላይ ያቆዩባችሁ፣ ነገ ከነገ ወዲያ ምናምን በኋላ ምናምን እያሉ ፑሽ ላይ ያደርጓችሁ ይችላሉ። እንዲህ አይነት ነገርም ሀፐን ያደርጋል። እንዳልኳችሁ ሰፕላየሮቹ ስራቸው እንዲሰራ ይፈልጋሉ። ይሄ ሁሉም ሰው የሚያውቀው ነገር ነው። ገንዘብ በተአምር ያስቀሩብኛል ብላችሁ ኤክስፔክት አታርጉ። ግን እንደ ጀማሪ የሆነ ኢሞሽናሊ ምንድን ነው ይሄ ነገር አይከፍለኝም እንዴ ምናምን ሳይኮሎጂካሊ ትንሽ የሆነ ሌላ ነገር ውስጥ የምትገቡበት ነገር አለና ለዚህም እኔ እንደ ሶሉሽን ሪከመንድ ማድረጋችሁ ነገር ምንድነው ከሰፕላየሮቻችሁ ጋር የሚኖራችሁ አግሪመንት ይወስነዋል። ለሰፕላየሮቻችሁ ስፔሻሊ ደግሞ አቅማችሁን እስክታሳዩ ነው ባይዘው እዚህ ጋር በጣም የምትሸጡ አይነት ሰዎች ከሆናችሁ ይደውሉላችኋል ሰፕላየሮቹ። እንዴ ምንድነው ጠፋ ትናንት ዛሬ ምናምን አልደወልክም ምናምን አይነት ነገር ሀፐን ያደርጋል። ያ ነገር እስኪመጣ ግን ፔሸንስ ግድ ነው። ከሰፕላየሮቻችሁ ጋር አግሪመንት የሆነ የንግግር አግሪመንት ውስጥ ስትገቡ የምትሏቸው ነገር ምንድነው አንድ ዕቃ በሸጥ ቁጥር ገንዘቡን ታስገባልኛለህ። እንደዛ ካልሆነ ግን ያው አልሰራም አይነት ነገር ብላችሁ እንትን ማለት ትችላላችሁ። ካልሆነ ደግሞ እየታገሳችሁ በደንብ ሰስቴነብል የሆነ ቦታ ላይ እስክደርሱ ድረስ እየታገሳችሁ ይህንን ፓዝ ማለፍ ትችላላችሁ ማለት ነው። እነዚህን ይመስላሉ ድሮፕሺፕ በምታደርጉበት ሰዓት ኤክስፒሪየንስ የምታደርጓቸው ቻሌንጆች እነዚህ ናቸው። ዩዥዋሊ እኔ እንደ ጀማሪ በጣም ፈትነው ነበር። መጀመሪያ አካባቢ ላይ እንዳልኳቸው የመጀመሪያ ገንዘብ ሜክ ማድረግበት ፕሮሰስ ነበር ምናምን ብዙም አውቀው ነገር አልነበረም። ብዙ ቻሌንጅ ያደረጉ ነገሮች ነበሩ። ከነዛ ውስጥ በጣም የተደጋገሙት እነዚህ ናቸው። የዛሬው ቪዲዮ ይህንን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ከዛ በተጨማሪ ደግሞ ድሮፕሺፒንግ እየሰራችሁ ወይም ደግሞ ለመጀመር እያሰባችሁ የገጠማችሁ ቻሌንጅ ካለም ኮሜንት ሴክሽን ላይ ገብታችሁ ማንኛውንም አይነት ጥያቄ ጠይቁን፣ በተቻለ መጠን እንመልሳለን። ከዚህ በተጨማሪ ይህ ቻናል የሚያወራው እንዴት ኦንላይን ላይ ገንዘብ እንደምትሰሩ፣ ቢዝነስ ካላችሁ ቢዝነሳችሁ የምታሳድጉበትን፣ ቢዝነስ ከሌላችሁ ደግሞ ልክ እንደኔ ከዜሮ እንዴት አንድ ቢዝነስ ቢውልድ ማድረግ እንደምትችሉ የሚያሳይ ቻናል ነው። ሰብስክራይብ የምትለዋን በተን እየተጫናችሁ መልካም ጊዜ